የቪዲዮ ጥራታችሁ እየቀነሰ ወይስ በጩኸት ምክንያት የድምጻችሁ ጥራት ሰዎችን እያሰለቸ ነው? እንግዲያውስ መፍትሄው ይሄውላችሁ። ቪዲዮአችሁን ፕሮፌሽናል የሚያደርጉ 5 የካፕከት ትሪኮችን ዛሬ ይዤላችሁ መጥቻለሁ። ቪዲዮ ኤዲቲንግ መጀመር ፈልገው ከብዶታል? አይዞት፣ ይሄ ቪዲዮ የተዘጋጀው ለእናንተ ነው። በስልካችን ላይ ካሉ ምርጥ ኤዲተሮች አንዱ በሆነው ካፕከት ላይ 5 መሰረታዊና እጅግ ወሳኝ ነገሮችን በተግባር እናያለን። በዚህ ቪዲዮ የምንማራቸው ነገሮች፣ አንደኛ እንዴት በትክክል ቪዲዮ እንቆርጣለን ወይም ቪዲዮ ከቲንግ ይባላል። ሁለተኛ ቀለሞችን እንዴት እናበራለን፣ አጀስቲንግ ይባላል። ሶስተኛ የድምጻችን ጥራት እንዴት እንጨምራለን፣ ኢንሃንስ ቮይስ ይባላል። አራተኛ የጀርባ ጩኸቶችን እንዴት 100% እናጠፋለን፣ አይዞሌት ቮይስ ይባላል። አምስተኛ የድምጻችን መጠን እንዴት እናስተካክላለን፣ ቮሉም ይባላል። ይህን ቪዲዮ አይተው ሲጨርሱ በራስ በመተማመን ቪዲዮ መስራት ትጀምራላችሁ። ሁሌም እንዲህ አይነት አዳዲስና አስተማሪ የቴክኖሎጂ መረጃዎች እንዲደርሳችሁ ትክክለኛው ቦታ ላይ ናችሁ። ሳብስክራይብ እና ላይክ በማድረግ ቪዲዮውን ጀምሩ። አሁን ወደ ቪዲዮ። እሺ፣ አሁን በቀጥታ ወደ አፕሊኬሽኑ እንገባለን። ካፕከት የሚለውን አፕሊኬሽን ክሊክ አደርግና ወደ ውስጥ ገባለሁ። ወደ ውስጥ ከገባው በኋላ ለቲክቶክ ወይም ደግሞ ለዩቲዩብ ያዘጋጀሁትን ቪዲዮዬን ወደ ካፕከት አስገባና ኤዲት አደርገዋለሁ። ኒው ቪዲዮ ወይም ደግሞ የፕላስ ምልክቷን ክሊክ አደርግና እንዲህ ይመጣልኛል። ምንም አይነት ኤዲት ያልሆነ አሁን ሪከርድ ያደረኩትን ቪዲዮ ነው ቀጥታ ክሊክ አድርጌ ወደዚህ ማመጣው። ስለዚህ አሁን እዚህ ጋር ምን አደርጋለሁ? ይሄንን ጠቅ አደርጋለሁ ልክ እንደዚህ። ከዛ ልክ አድ የምትለዋን ጠቅ አድርጌ ወደ ካፕከት አፕሊኬሽን አስገባዋለሁ ማለት ነው። አሁን ይሄ ቪዲዮ ገብቷልኝ፣ ይሄው ካፕከት ላይ ገባ። ስለዚህ ካፕከት ላይ ካስገባን በኋላ እንግዲህ የምንመለከታቸው 5 ዋና መሰረታዊ የካፕከት ወሳኝ ነገሮችን ነው የምንመለከተው። ስለዚህ ከነዚህ ውስጥ አንደኛው ምን ይባላል? ቪዲዮ ከት። ቪዲዮ ከት ማለት ቪዲዮአችን ለተመልካች አሰልች እንዳይሆን ወይም ደግሞ ቪዲዮ ስንሰራ የደጋገምናቸው ነገሮች ካሉ ወይም ደግሞ በመሃል ዝም የምንለው የመቆራረጥ ነገሮች ካሉ እንዲሁም ደግሞ ቪዲዮው ረጅም ከሆነ እነዚህን ነገሮች የምናስተካክልበት የመጀመሪያውና አንደኛው ቪዲዮ ከት ይባላል። ስለዚህ አንድ ባንድ እንዴት ከት እንደምናደርግ አሳያችኋለሁ። ይሄው ይህን ቪዲዮ አሁን እንደዚህ ሳብ ብናደርግና ልክ እስከምንጀምርበት ያለውን እንዲህ ሳብ ብናደርገውና ይታያችኋል። ይሄው አሁን እኔ እስከምጀምርበት ተመልከቱ። አሁን የጀመርኩበትን ፓርት እዚህ ጋር እናየውና ከት አደርገዋለሁ። ይሄው አሁን ተመልከቱ። በቃ አለቀ። አሁን እዚህ ላይ ከጀመርኩባት ላይ ክሊክ አደርግና አሁን እዚህ ጋር በስተግራ ስፕሊት የምትል አማራጭ አለች። እሷን ጠቅ አደርጋለሁ። እችን ክሊክ ሳደርግ ልክ እንደዚህ ይመጣልኛል። እንደዚህ ሲመጣልኝ ልክ ነጩ ፓርት ነጭ ይታያችኋል። ቪዲዮውን በነጭ ከለር ይታያችኋል ጠርዙ። ስለዚህ እሱን ጠርዝ ታያላችሁ። ይሄ ጠርዝ ነጭ የሆነበት ፓርት የምናጠፈው ፓርት ከሆነ አሁን ለምሳሌ ወደፊት ያለውን ነው የሚያጠፋልኝ አይደል? እኔ የግራውን የኋለኛውን እነካዋለሁ። አያችሁ? ከዚህ በኋላ ያለውን አልፈልገውም እያልኩ ነው። ነጭ የሆነውን እሱን ድሌት አደርጋለሁ። በቃ አለቀ። አሁን እዚህ በኋላ ይኸው አያችሁ? ያን ሁሉ ከኋላ የነበረውን ዝምታ፣ የተለያየ ነገር የማያስፈልገውን ከት አደረግን። እሺ፣ አሁንም ከመሃል ካለ የተደጋገመ ነገር ካለ ልክ እንደዚህ ይሄንን ስፕሊት የምትለዋን ጠቅ ታደርጋላችሁ። ስፕሊት የምትለዋን ጠቅ ታደርጉና ይኸውላችሁ ለምሳሌ መሃል እስከዚህ ማውጣት ብፈልግ ደግሜ እዚህ ጋር ስፕሊት እለዋለሁ። አሁን ይችን የመሃለኛዋን ማውጣት ከፈለኩ አያችሁ ወደ ቀኝ ስስበው የቀኙን ክሊክ ያደርግልኛል፣ ወደ ግራ ስስበው የግራውን መሃል ላይ ያለው ክሊክ ያደርግልኛል። ስለዚህ አሁን እኔ መሃለኛዋን ማውጣት ብፈልግ ይችን ክሊክ አደርግና ድሌት እለዋለሁ። በዚህ መሰረት አያችሁ አይደል? አሁን መሃል ላይም አውጥቻለሁ። መጨረሻ ላይ ለምሳሌ አሁን የቪዲዮ ሐሳብ እዚህ አካባቢ ቢሆን እዚህ ላይ ከት ማድረግ ብፈልግ ይሄው ለምሳሌ እንደዚህ ነጩ ከለለ ይቺ የምን ምልክቷን ትነካላችሁ? የመቀስ ምልክቷን ኤዲት የምትለዋን ጠቅ ስታረጉ ነጩ ይመጣል። ነጩ ካለ ግን ይቺ የለችም። ስፕሊት የምትለዋን ብቻ ነው የምትነኩ። ስለዚህ ስፕሊት የምትለዋን ጠቅ ታረጋላችሁ። ልክ አሁን ወደ መጨረሻ ያለውን ቪዲዮ ማጥፋት ፈልጊያለሁ። ድሌት የሚለውን ነካና አጠፋለሁ። አያችሁ? ስለዚህ አሁን ቪዲዮ ከት ከስንጀምር ከመጀመራችን በፊት ያለውን መሃል ላይ ያለው የተደጋገሙ ነገሮችን በሙሉ ታጠፋላችሁ። በዚህ መንገድ አንድ ባንድ የመጀመሪያውና ዋናው ስራችሁ ቪዲዮ ከት ማድረግ ነው። እዚህ ላይ የተደጋገሙ ቪዲዮዎችን፣ ዝምታዎችን፣
ካሉ እነሱን በሙሉ መጀመሪያና መጨረሻ ላይም ደግሞ የተለያዩ ስህተቶች ካሉ እነሱን በሙሉ ከት በማድረግ በዚህ መንገድ በማስተካከል ትጨርሳላችሁ። እንዲህ አድርጋችሁ ከሰራችሁ የእናንተ ቪዲዮ ፕሮፌሽናል ነው፣ ለተመልካች ምንም አሰልች አይሆንም ማለት ነው። ስለዚህ ከትን በዚህ መንገድ ከጨረሳችሁ ወደ ሁለተኛው እንሄዳለን ማለት ነው። ሁለተኛው ስንሄድ ደግሞ ልክ እንደዚህ አድርገን ከጨረስን በኋላ ሁለተኛው ወሳኝ ነገር የሚባለው ደግሞ አጀስቲንግ ነው። አጀስቲንግ ማለት ምን መሰላችሁ? ቪዲዮአችን ስንቀርጽ ጥራት ከጎደለው ያንን ቪዲዮ በ4K እንደተቀረጸ እንደ ፕሮፌሽናል ቪዲዮ አድርገን የምናስተካክልበት ሁለተኛው መንገድ አጀስቲንግ ነው። ስለዚህ አሁን አጀስቲንግን እንዴት እንደምናስተካክል እዚህ ጋር አሳያችኋለሁ። ይሄው ተመልከቱ። ከታች ካሉት አማራጮች እንደዚህ ሳብ ታረጋላችሁ። ሳብ ታረጉና አጀስት የሚላል እዚህ ጋር በደንብ ትኩረት አድርጉ። አጀስት የሚለውን እዚህ ጋር ይሄው እንደዚህ ካደረጋችሁ በኋላ ቪዲዮአችሁን በ4K የተቀረጸ አድርጋችሁ በመስራት ለተመልካች ጥራትና እይታ እንዲኖረው ማድረግ ነው ስራው፣ ዋናው ዓላማችን። ስለዚህ አጀስት ከሚለው ጋር ገብቻለሁ። እዚህ ጋር ብራይትነስ፣ ኮንትራስት፣ ሳቹሬሽን፣ ብሪሊያንስ፣ ሻርፐን የሚሉ አሉ። አንድ ባንድ እየነካን እናስተካክላለን። ይህንን ቪዲዮ ተመልከቱ። ከዛ ብራይትነስ የሚለውን ጠቅ አረግና ልክ ትንሽ አሁን እኔ ቪዲዮ ጥራቱ አሪፍ ስለሆነ ያን ያህል የተጋነነ አያስፈልገውም። ቪዲዮ ስትቀርጹ ግን ጥራቱ አነስተኛ ከሆነባችሁ ጨመር እያደረጋችሁ ሰጥታላችሁ ማለት። ስለዚህ እንደ ቪዲዮ ነው የምትጨምሩት። የቁጥር ብዛቱን ስትጨምሩ እንደ ቪዲዮ ሁኔታ ነው። ቪዲዮ ድምቅ ያለ ከሆነ የተወሰነ ይሰጣል። ቪዲዮ በጣም ሲቀረጽ ጥራቱ አናሳ ከሆነ ደግሞ ይጨመርበታል ማለት ነው። ስለዚህ እዚህ ጋር ብራይትነስ የሚለውን እንደዚህ ጠቅ አደረግና አሁን ይሄ ቪዲዮ አሪፍ ስለሆነ ይውላችሁ እያችሁት አይደል? ይሄው ሲጨምርበት በጣም ነጭ እየሆነ ነው የሚሄደው። ስለዚህ እኔ አሁን እዚህ ጋር በአንጻሩ 10 ላይ አደርገዋለሁ ማለት ነው። ኮንትራስት የምትለዋንም ደግሞ እንደዚህ ሳብ አደርግና ይሄው በጣም ሲበዛበት ከልክ ያልፋል አይደለ? ኮንትራስት የምትለዋንም እዚህ ጋር 10 አደረኳት። እሺ ሳብ አደረግና ሳቹሬሽን ላይ በዚሁ እንዳሳውቃችሁ የምፈልገው ነገር ይሄንን ቪዲዮ በብላክ ሆኖ እንዲሰራላችሁ ከፈለጋችሁ ኔጌቲቭ ወደ ግራ ሳቡት። ይሄው ታያችኋል። እንደዚህ አድርጋችሁ መስራት ትችላላችሁ። በጥቁር መስራት የምትፈልጉ እኔ አሁን ይሄን ሳቹሬሽን ምን አደርገዋለሁ? ይሄው 5 ራሱ ይበዛበታል። ስለዚህ ምን አደርገዋለሁ? 2 ላይ አደረኩት ሳቹሬሽን ለምን እዚህ ጋር ሲቀረጽ ጥራቱ ከፍተኛ ስለሆነ ነው። እሺ ብሪሊያንስ እዚህ ጋር ገባና ብሪሊያንስ 5 አደርግበታለሁ። ሻርፐን እዚህ ጋር ጨመር ብታረጉት ይሄው አያችሁ ጥሪት አድርጎ ነው እንዲያሳያችሁ። አጠቃላይ የፊታችሁን ጥራት በሙሉ ግልጽ አድርጎ ነው የሚያመጣው። ይሄው ሻርፐን ያስፈልጋል። ሻርፐኑን 30 ታረጋላችሁ። ክላሪቲ 5 ታረጋላችሁ። እሺ ስለዚህ እነዚህን ካደረጋችሁ በኋላ እዚህ ላይ ስንት ነገሮችን አስተካክለናል ተመልከቱ። አጀስቲንግ ብራይትነስ ተስተካክሏል። ኮንትራስት አለ፣ ሳቹሬሽን አለ፣ ብሪሊያንስ አለ፣ ሻርፕን አለ። እስከ ማን ድረስ ሄደናል መሰላችሁ? እስከ ክላሪቲ ሄደናል። እነዚህን ካስተካከላችሁ በኋላ አጀስቲንግ ላይ ይበቃችኋል። የራይት ምልክቷን ትነኩና ልክ በዚህ መንገድ አያችሁት አይደል? ይህንን ቪዲዮ ተመልከቱ። ይሄው ከቅድም ከነበረው ጥራት አሁን ምን ያህል እንደጨመረ ማየት ትችላላችሁ ራሳችሁ። ኦኬ በዚህ መንገድ ከጨረስን በኋላ ይሄው አጀስት ያደረኳትን ፓርት ተመልከቱ። አሁን አንዷን ከት ያደረኳትን ቦታ ብቻ ነው አጀስት ያደረኳት። ስለዚህ እዚህ ጋር በስተቀኝ ጫፍ ያለችን እቺን ይዝና አሰባታለሁ ወደፊት። አያችሁ ከሁሉም ላይ እንዲደርስ በቃ አለቀ። አሁን ሁሉም አጀስት ሆኗል። ይሄው እስከዚህ ድረስ። ይሄን ከጨረሳችሁ ሁለተኛውን መንገድ በትክክል ሰርታችኋል። ሌላ ምንም ነገር አያስፈልጋችሁም። ይሄው ቅድም የነበረው ቪዲዮ አሁን ላይ እዩት፣ ምን ያህል ጥራቱ እንደጨመረ ማየት ትችላላችሁ። አለቀ። ሁለተኛው መንገድ በዚህ ጨርሰናል። ወደ ሶስተኛው መንገድ እንገባለን። ሶስተኛው መንገዳችን ደግሞ ኢንሃንስ ቮይስ ይባላል። ኢንሃንስ ቮይስ ማለት ድምጻችን ጥሪት ያደርግና አንድ በሆነ ወጥ በሆነ መንገድ ስቱዲዮ እንደተቀረጸ ድምጽ አድርጎ በአንድ ወጥ ድምጻችን እንዲስተካከል አድርገን ማስተካከል ማለት ነው። ስለዚህ አሁን ኢንሃንስ ቮይስ የሚለውን ሶስተኛው መንገድ አሳያችኋለሁ። አሁን እዚህ ጋር ልክ እንዲህ እናርግና ተመልከቱ። ይህን ለማግኘት ቪዲዮውን ክሊክ ታረጋላችሁ። እዚህ ጋር ክሊክ ታረጋላችሁ። ተመልከቱ። እዚህ ጋር ክሊክ ታረጋላችሁ። እኔ አሁን ኢንሃንስ ሳረግ የአንዷን ከቲንግ ነው ማሳያችሁ። እዚህ ጋር ክሊክ አደርግና ከታች እንደዚህ እሰባለሁ። ተመልከቱ። እዚህ ጋር ይሄው ስስበው እዚህ ጋር ምን አለ? ኢንሃንስ ቮይስ የሚል እዚህ ጋር ይሁላችሁ ይታያችኋል። ከታች ኢንሃንስ ቮይስ እሱንን ጠቅ አደርገዋለሁ። ጠቅ ሳደርገው ልክ እንደዚህ ይመጣልኛል። ፕሮ ይላለኝ ግን ችግር የለም። ፕሮ ቢልም ይሰራል። እናንተ እዚህ ጋር ክሊክ አድርጉ። ታያችኋል። ኢንሃንስ ቮይስ ፕሮ ከምትሏ ፊት ለፊት ያለችዋን ሳብ አድርጓት። ልክ በዚህ መንገድ አያችሁት። በዚህ መንገድ ሰርች አድርጎ አንድ ባንድ ድምጹን ጥሬት አድርጎ
ትንሽ ሰከንዶችን ያስጠብቃችሁና ያመጣዋል። ይሄው እየጠበቅን ነው። ይሄው አያችሁ አይደል? ስለዚህ አሁን ይህን ጥሪት አድርጎ ጨርሶልኛል። ስለዚህ አሁንም ይህንን እስከ መጨረሻው 100% እንዲያጠረው ስለምንፈልግ ሳብ እናደርገውና አሁንም እንዲያጠረው እንፈልጋለን። 100% ጽድት ማድረግ አለበት። ልክ ስቱዲዮ እንደተቀረጸ አድርጎ እንዲያመጣልን ማለት ነው። ይሄው አለቀ። አሁን ኤንሃንስ ላይ 100% ምን አደረኩት? ክሊር አድርጌዋለሁ። ይሄ ድምጽ ስቱዲዮ እንደተቀዳ ስታንዳርዱን የጠበቀ ድምጽ አድርጎታል ማለት ነው። ስለዚህ እኔ አሁን ይህንን እችን ራይት ምልክቷን ጠቅ አደረግና ተመልከቱ። ኤንሃንስ ያደረኩት ከዚህ እስከዚህ ከት ያደረኩትን ነው። እናንተ ደግሞ ይሄኛውን ደግሞ ለማድረግ እዚህ ጋር ክሊክ እንደዚህ ታደርጉና አሁንም ኤንሃንስ የሚለውን ፈልጋችሁ ልክ እንዳሁኑ ይሄው ተመልከቱ። እዚህ ጋር ተመልከቱ ኤንሃንስ የሚለው ይሄውላችሁ። ይሄንም ልክ እንደዚሁ እዚህ ጋር ትነኩታላችሁ። ይሄው በዚህ መንገድ አያችሁ አይደል? ሁለተኛውንም ልክ እንደዚህ አደርገዋለሁ። ይታያችኋል? ልክ እንደዚህ ሁለተኛውንም ይሄው አሁን በቃ ይሄ እያጠራ ነው። ጽድት እያደረገው ነው። ተመልከቱ ጽድት እያደረገው 100% ሲል ራሱ ይቀየራል። ይሄው አሁን እቺን 100 ወደዚህ ሳብ አደርጋታለሁ 100 እንድትሆን። ይሄው አያችሁ አይደል? ይሄው እንጠብቀው። ተመልከቱ አሁን ምን አደረኩ? ይችን ራይት ምልክቷን ጠቅ አድርጌ አልፋለሁ። አሁን ይችኛዋን ከት ያደረኳትንና ሁለተኛዋን ከት ያደረኳትን ሁለቱን ምን አድርጌያለሁ? ኤንሃንስ አድርጌያለሁ። 3 4 ከት ካለ ምን ታረጋላችሁ? ሁሉንም ከት ያደረጋችሁትን እናንተ ገብታችሁ ኤንሃንስ ታረጋላችሁ ማለት ነው። ይሄን ከጨረሳችሁ በኋላ ሶስተኛውን መንገድ ጨርሰናል። ወደ አራተኛው ወሳኝ ነገር ስንገባ አራተኛው ወሳኝ ነገር ደግሞ አይዞሌት ቮይስ ይባላል። አይዞሌት ቮይስ ማለት ቪዲዮአችን ሪከርድ ስናረግ ከኋላ የገባብን ድምጽ ካለ የውሻ ድምጽ፣ የሌላ ሰው ድምጽ ካለ እሱነን ድምጽ 100% ሳይለንት ያደርገዋል። ከዛ የኛን ድምጽ ብቻ ያስቀምጥልናል። እንዲሁም ደግሞ ሙዚቃዎች ላይ ዘፋኙን አጥፍታችሁ ክላሲካሉን ማስቀረጽ ስትፈልጉና ክላሲካሉን አጥፍታችሁ ዘፋኙን ብቻ መጠቀም ከፈለጋችሁ እዚህ ላይ ማስተካከል ትችላላችሁ። ስለዚህ አሁን ማሳያችሁ ከሪከርድ ካደረጋችሁት ቪዲዮ ላይ የገባባችሁን ድምጽ እንዴት 100% ሚውት አድርጎ የእናንተን ድምጽ ጥሪት አድርጎ ፕሮፌሽናል ድምጽ ወይም ደግሞ ፕሮፌሽናል ቪዲዮ እንዴት እንደሚያደርግላችሁ ነው። አሁን ወደ ሴቲንጉ እንገባለን ማለት ነው። ስለዚህ ይሄውላችሁ የመጀመሪያውን ክሊክ እንዳደረኩት ነው። ይሄው ነጭ ሆኗል። ከዛ ከታች ካሉት አማራጮች እንደዚህ ሳብ አድርግና ተመልከቱ። ሳብ አድርግና እዚህ ጋር ተመልከቱ። ይሄውላችሁ አይዞሌት ቮይስ ይላል። ስለዚህ እዚሁ ላይ በዚሁ አጋጣሚ ሪዲዩስ ኖይዝ የሚለውንም ኦን ታረጋላችሁ። እሺ እዚሁ ላይ ይሄው እንደዚህ አድርጋችሁ ይሄን ኦን ማድረግ ነው፣ ችግር የለውም። እሱን ማረጋችሁን እንዳትረሱ። አሁን እኔ ያለሁበት ዋናው አላማው አይዞሌት ቮይስ ነው። አይዞሌት ቮይስ የሚለውን ክሊክ ሳደርግ ልክ እንደዚህ ይመጣል። ነን ማለት ምንም ሳይጸዳ ወይም ደግሞ ባለበት ሲሆን ነን ነው የሚለው። ኬፕ ቮይስ ከሆነ የኔን ድምጽ ጽድት አድርገህ ሌሎችን አላስፈላጊ ድምጾች አውጣቸው ማለት ነው። ሪሞቭ ቮይስ ከሆነ ደግሞ የኔን ድምጽ አስወጣና የሌሎችን ድምጽ አስቀር ማለት ነው። ስለዚህ እዚህ ጋር ለሙዚቃዎች ሪሞቭ ቮይስ ብትሉት ምን ይሆናል መሰላችሁ? የሰውየውን ድምጽ ሚውት ያደርግና ክላሲካሉን ብቻ ያስቀራል። ኬፕ ቮይስ ብትሉት ደግሞ የሰውየውን ድምጽ ያስቀርና ክላሲካሉን ያጠፋል ማለት ነው። ስለዚህኛ ዋናው እዚህ ጋር ጉዳያችን የኛን ድምጽ በትክክል እንዲያወጣልን ስለሆነ ኬፕ ቮይስ የሚለውን ጠቅ እናደርግና እንደዚህ እንጠብቀዋለን። ይሄው እንጠብቀዋለን። ልክ እንደቀደሙ ተመሳሳይ ነው እንትናቸው። ይሄው አሁን ምን አድርጎታል? ኬፕ ቮይስ አድርጓል። ምንም አይነት ድምጽ እሽታ ምናምን የነበረውን አሁን ተመልከቱ። አሁን እዚህ ጋር ይሄው ምንም አይነት ነገር የለም። በቃ ጽድት አድርጎታል 100%። ስለዚህ እናንተ ከት ያደረጋችኋቸው ቦታዎች ብዙ ከሆኑ ልክ እኔ አሁን የዚችን ከት ነው የሰራውላችሁ። ቀጣይችንም እንደዚህ አድርጋችሁ ምን ማድረግ አለባችሁ? አይዞሌት ገብታችሁ ኬፕ ቮይስ ከቶችን እያንዳንዱን አያችሁ፣ እያንዳንዱን መስራት አለባችሁ። ይሄው እኔ ሁሉንም እያሳያችሁ ሁሉንም በትክክል እያሳያችሁ ነው። ሁለት ከት ቦታ ነው ያለኝ። እኔ ሁለቱንም በትክክል ሰርቼ እያሳያችሁ ነው። ተመልከቱ። ይሄን በትክክል ካያችሁ ምንም ነገር አይከብዳችሁም። ይሄው አሁን ምን አድርጌያለሁ? አይዞሌት ቮይስን ጨርሻለሁ። ይሄው ምንም አይነት ድምጽ
ምንም አይነት ድምጽ የለም። አሁን እዚህ ውስጥ የሚሰማ እሽታ እንኳን የለም። አያችኋል እንዴት እንደሚያጠረው። እችን የራይት ምልክቷን ጠቅ አድርጌ አራተኛውን ወሳኝ ነገር ጨርሻለሁ። ወደ አምስተኛው ገባለሁ። አምስተኛው ወሳኝ ነገር ደግሞ ቮሊዩም ነው። ቮሊዩም ማለት ደግሞ በጣም ወሳኝና ወሳኝ ነገር ነው። ይሄ ማለት ባክግራውንድ ሳውንድ እናስገባለን። ባክግራውንድ ሳውንድ ስናስገባ የባክግራውንድ ሳውንዱና የኛ ድምጽ ባላንስ መሆን አለበት። እንደገና ደግሞ የኛ ድምጽ ወይ ኦቨር ቮሊዩም ጨምሮ ወይም ደግሞ በጣም የማይሰማ ሆኖ ለተመልካቾች የሚሰለች እንዳይሆን የምናስተካክልበት ወይም ደግሞ ባላንስ አድርገን የምንሰራበት እዚህ ላይ ነው። ተመልከቱ። ይሄው አሁን እዚህ ጋር ክሊክ ታረጋላችሁ። ልክ እንደዚህ ከሆነ ቪዲዮውን ክሊክ ታረጉታላችሁ። ከዛስ እዚሽ ጋር ስፕሊት ከምትለዋ ፊት ለፊት ቮሊዩም የምትለዋ ትመጣለች። ቮሊዩም የምትለዋን ጠቅ ታረጋላችሁ። ጠቅ ካረጋችሁ በኋላ እዚህ ጋር ተመልከቱ እንዴት እንደማስተካከለው። ይኸውላችሁ ቮሊዩም እዚህ ጋር አያችሁት አይደል? 90 ምናምን ላይ ነበር። አሁን እዚህ ጋር ወስድና 280 አካባቢ አደርገዋለሁ። በቃ ይኸውላችሁ ከ280 እስከ 300 ባለው አድርጉት፣ ችግር የለውም። ይሄው በቃ ሰማችሁት አይደል? ቮሊዩሙን እንዴት እንደምናስተካክለው። ይሄ ድምጽ አሁን ሁሉን ነገር ያሟላ በፕሮፌሽናል መልኩ የተዘጋጀ ድምጽ ነው። አሁን በቃ አለቀ። እዚህ ላይ አሁን የባክግራውንድ ሙዚቃ ባስገባበት የባክግራውንድ ሙዚቃ ቮሊዩሙን ቀነስ አደርገዋለሁ። ባላንስ ሆኖ ለተመልካች በጣም በሚስብ መልኩ እንደዚህ አድርገን እንሰራዋለን ማለት ነው። ይሄው አሁን እቺን ቮሊዩም የሰራዋት የአንዷን ከት ነው። እሺ እዚህኛዋን ጠቅል አድርግና ከት ያደረጋችሁት ነገር ካለ ጥንቃቄ አድርጉ። አሁንም ቮሊዩም ምትልቻት እቺን ጠቅ አደርጋለሁ። ከዛ በኋላ ይኸው እንደዚህ ስበዋለሁ። ይኸው እዚህ ጋር 200 አያችሁት አይደል? ካደረጋችሁ በኋላ ራይት ታረጉታላችሁ። አለቀ። አሁን ቮሊዩም አስተካክያለሁ። አምስቱን ወሳኝ ሴቲንጎች በሙሉ አስተካክያለሁ። ይሄን ከጨረስኩ በኋላ ምን አደርገዋለሁ? ኤክስፖርት አደርገዋለሁ። ይኸው ድምጹን ሰማችሁ አይደል? ሁለቱም ባላንስ ነው። ይኸው ከተሳረግ ዝም ብዬ ነው ለእናንተ ለማሳየት ያደረኩት እንጂ በቃ ሁለቱም ባላንስ የሆነ ድምጽ ነው ያለው። ስለዚህ አሁን አምስቱን ወሳኝ ሴቲንጎች ጨርሻለሁ። ይሄን ካደረኩ በኋላ ምን አደርጋለሁ? እዚሽ ጋር ተመልከቱ። ኤክስፖርት ስታረጉ ደግሞ እዚህ ጋር 1080 ፒክሰል የምትላለች እሷን ጠቅ አድርጉና እዚህ ጋር 1080 መሆኑን ቸክ አድርጉ። ይሄኛው ደግሞ ምን ታረጉታላችሁ? እንደዚህ ሳብ አድርጉት፣ 60 ላይ አድርጉት። ምኑን ፍሬም ሬቱን 60 አድርጉት። ይሄኛው 1080 ፍሬም ሬቱን 60 አድርጉና ይሄን ነክታችሁ ከዚህ በኋላ ምን ታረጋላችሁ? ኤክስፖርት ታረጉታላችሁ። ይሄው በቃ አለቀ። ፕሮሰሱን ያለቀለት ፕሮፌሽናል ቪዲዮ አዘጋጅተናል። ይሄን ኤክስፖርት አድርገን ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ መልቀቅ ብቻ ነው። ስለዚህ ይሄን ቪዲዮ ካያችሁ በኋላ እናንተ አሁኑኑ በኮንፊደንስ ቪዲዮ ኤዲቲንጋችሁን ትጀምራላችሁ። ይሄው አሁን ኤክስፖርት አደርገዋለሁ። እንደዚህ አደርገዋለሁ። እንደዚህ ሳደርገው በቃ አለቀ። አሁን ኤክስፖርት እያደረገ ነው። 100% እስከሚሆን ስልካችሁን ማጥፋት የለባችሁ። እዚሁ ላይ አድርጋችሁ 100% እስከሚሆን ምን ታረጋላችሁ? ትጠብቃላችሁ። 100% ከሆነ በኋላ ደን የምትለዋን በስተቀኝ ጫፍ ትነካላችሁ። አለቀ። የቪዲዮ ኤዲቲንግን በትክክል ጨርሳችኋል ማለት ነው። በዚህ መንገድ እየሰራችሁ በቶሎ ብዙ እይታ፣ ብዙ ቪው፣ ብዙ ሳብስክራይበር እንድታገኙ በዚህ መንገድ እየሰራችሁ ቻናላችሁን በፍጥነት አሳድጉ። እኔ ይሄን ለእናንተ ለማሳየት ስለሆነ አቋርጠዋለሁ። እነዚህን 5 የካፕከት ትሪኮች ዛሬውኑ በቪዲዮዎቻችሁ ላይ ሞክሯቸው፣ ለውጡንም እዩት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሸር አድርጉ። ለበለጠ አዳዲስ የቴክኖሎጂና የኤአይ መረጃዎችን ለማግኘት ቻናሉን ሳብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ስለ ካፕከት ማንኛውም ያልገባችሁ ጥያቄ ካለ በኮሜንት አስቀምጡልኝ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።